በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ደቀ መዛሙርቱ ኢየሱስን እንዲህ ብለው ይጠይቁታል። ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? ብለው ይጠይቁታል። ኢየሱስም ከዚህ ጥያቄያቸው በመነሳት ሰፊ የሆነን ማብራሪያንና ግንዛቤ ለደቀ መዛሙርቱ አስጨብጧቸዋል። በዛሬው ቪዲዮአችን ኢየሱስ ክርስቶስ ስለ ዓለም መጨረሻ፣ ስለ ምልክቶቹና የዓለም መጨረሻ መቼ እንደሚሆን የተናገረውን በስፋት እንዳስሳለን እናያለን። ውድ ተከታታዮቻችን እንኳን ወደ ዘ ፕሬቸር ወርልድ ሚዲያ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ደግሞም ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። በቀጥታ ወደ ጀመርነው ርዕስ እንሄዳለን። በመጀመሪያ ከታሪኩ ሂደት ስንነሳ ደቀ መዛሙርት ቤተ መቅደሱን ለኢየሱስ ለማሳየት ወደ ኢየሱስ ይቀርባሉ። ኢየሱስ ግን ወዲያውኑ ሐሳባቸውን አውቆ እንዲህ ይላቸዋል፣ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ይላቸዋል። ይህም ማለቱ አንድ ቀን ይህ የምታዩት ቤተ መቅደስ ይፈርሳል እያላቸው ነበር። በዚህ ምላሽ የተደናገጡት ደቀ መዛሙርት ለብቻቸው የሚሆንበትን ጊዜ ጠብቀው ሁለት ጥያቄዎችን ያነሳሉ። የመጀመሪያው ጥያቄ ይህ መች ይሆናል? ሁለተኛውም ደግሞ የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው ብለው ይጠይቁታል። ኢየሱስም ከዚህ ተነስቶ ሙሉ ምዕራፉን ማብራሪያ ይሰጣቸዋል። ከዚህ ጋር አስተውላችሁ ከሆነ አንድ ጥያቄ የሚፈጥር ሐሳብ አለ። የቤተ መቅደሱ መፍረስ ከዓለም መጨረሻ ጋር በምን ያገናኘዋል? ኢየሱስ ስለ ቤተ መቅደሱ መፍረስ በሚናገርበት ጊዜ ደቀ መዛሙርቱ ይህን የቤተ መቅደሱን መፍረስ ለምን ከዓለም መጨረሻ ጋር አገናኙት የሚል ጥያቄ ይፈጥራል። ለጥያቄያችን ምላሽ የሚሆነውን ክፍል የምናገኘው በዳንኤል መጽሐፍ ላይ ምዕራፍ 9 ቁጥር 26 ላይ ነው። እንዲህ ይላል፣ የሚመጣውም አለቃ ሕዝብ ከተማይቱንና መቅደሱን ያጠፋሉ፣ ፍጻሜውም እንደ ጎርፍ ይሆናል፣ እስከ መጨረሻም ድረስ ጦርነት ይሆናል፣ ጥፋትም ተቀጥሯል ብሎ ይናገራል። ስለዚህም ደቀ መዛሙርቱ በቀጥታ የኢየሱስን ንግግር በሰሙበት ጊዜ ከዚህ ትንቢት ጋር በማያያዝ ኢየሱስ ክርስቶስን ስለ መጨረሻው ዘመን ይጠይቁታል። ወደ ቀጣዩ ከማለፋችን በፊት ለቻናላችን አዲስ የሆናችሁ ሰዎች ቻናላችን ሰብስክራይብ አድርጉ። ደግሞም ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ይቀጥላል። ቅድም እንዳነሳ ነው ደቀ መዛሙርቱ ሁለት ጥያቄዎችን ጠይቀዋል። የመጀመሪያው ጥያቄ ይህ መቼ ይሆናል የሚል ነበር። ኢየሱስ ክርስቶስ ግን ለዚህ ምላሽ በሚሰጥበት ጊዜ የተናገረው ነገር ቢኖር ይህን ጊዜ ማንም ከእግዚአብሔር አብ በቀር ይህን ጊዜ የሚያውቅ እንደሌለ ነው። በዚያው በማቴዎስ 24 ቁጥር 36 ላይ እንዲህ ብሎ ተናግሯል። ስለዚያች ቀንና ስለዚያች ሰዓት ግን ከአባት በቀር የሰማይ መላእክት ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና ብሎ ተናግሯል። ስለዚህ የሰማይ መላእክት ቢሆኑ ራሱ ወልድም ቢሆን ማንም የመምጣቱን ቀን የሚያውቅ የለም። እግዚአብሔር አባት ግን ያውቃል። ስለዚህ ለመጀመሪያው ጥያቄ መልሳችን ማንም የሚያውቅ የለም ከእግዚአብሔር በቀር። በመቀጠል ደግሞ የመምጣትህና የዓለም መጨረሻ ምልክቶስ ምንድን ነው ብለው ይጠይቁታል። ኢየሱስም በዝርዝር እያንዳንዱን ምልክቶች ያስረዳቸዋል። እኛም እያንዳንዱን ምልክቶች ፈጠን እያልን እናያለን። የመጀመሪያው ምልክት ብዙዎች እኔ ክርስቶስ ነኝ እያሉ እንደሚመጡ ነው። እንዲህ ብሎ እንደተናገረው ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ እንዳለው ሁሉ ኢየሱስ ክርስቶስ በሚመጣበት ጊዜ ወይም በመጨረሻው ዘመን ብዙዎች እኔ ክርስቶስ ነኝ እያሉ ብዙዎችን ያስታሉ። በሁለተኝነት ደግሞ የምናነሳው ምልክት ቢኖር የጦር ወሬ ትሰማላችሁ። እንዲህ እንዳለው
ጦርንም የጦርን ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አስደንግጡ፣ ዳሩ ግን መጨረሻው ገና ነው ይላቸዋል። ስለዚህም በመጨረሻው ዘመን ብዙ ጦርነቶች እንደሚካሄዱ፣ የጦርነት ወሬዎች እንደሚሰሙ፣ ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል የሚባለው ከዚህ ቦታ ላይ ነው። በዚህም ምክንያት ረሃብ፣ ቸነፈር፣ የምጥ ጣር ሁሉ ይጀምራሉ ማለት ነው። በሶስተኝነት ደግሞ የምናነሳው አማኞች ለመከራ ተላልፈው ይሰጣሉ። እንዲህ ብሎ እንደተናገረው በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏችኋል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጠላላሉ ተብሎ ተጽፏል። ስለዚህ በመጨረሻው ዘመን አማኞች መገፋት እንደሚጨምርና እስከ ሞት ድረስ የሚያደርስ እንደሆነ ኢየሱስ ክርስቶስ ተናግሯል። በመቀጠልም በአራተኝነት ደረጃ ደግሞ ብዙዎች ሐሰተኛ ነቢያት ይነሳሉ። እንዲህ ብሎ እንደተናገረው ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ስለዚህም ደግሞ ብዙ ሐሰተኛ ነቢያት፣ ብዙ ውሸታም ነቢይ ነን ባዮች እንደሚነሱ ክርስቶስ አስቀድሞ ይናገራል። በዚያም ብዙ ሰዎች ይሰናከላሉ። በአራተኝነት ደረጃ ደግሞ የጠቀሰው ፍቅር እንደሚቀዘቅዝ ነው። እንዲህ ብሎ እንደተናገረው ከአመፃም ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። ስለዚህም በመጨረሻው ዘመን የብዙዎች ፍቅር እንደሚቀዘቅዝ አስቀድሞ ኢየሱስ ክርስቶስ ተናግሯል። በስድስተኝነት ደረጃ ወደ ቀጣዩ ሌብል መሸጋገሪያ የሆነው ነጥብ ደግሞ ወንጌል በዓለም ሁሉ ይሰበካል። እንዲህ ብሎ እንደተናገረው የመንግስት ወንጌል በዓለም ሁሉ ይሰበካል፣ ከዚያም ጊዜ መጨረሻው ይመጣል ይላል። ስለዚህ በመጨረሻው ዓለም ሁሉም ወንጌል ከሰማ በኋላ መጨረሻው ይመጣል። ስለዚህ ይህን ሁሉ አውቀን በንቃት ክርስቶስን እንጠባበቅ፣ ዘይታችን እንያዝ። በቀጣይ ቪዲዮ ደግሞ በዓለም መጨረሻ ስለሚሆኑት ነገሮች እያንዳንዱን በዝርዝር እናያለን። አብራችሁ ስለነበራችሁ እናመሰግናለን። ቻናላችን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮንም ላይክ ማድረግ እንዳትረሱ ስንል እናሳስባለን። መልካም ጊዜ